በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው ብቻውን ይሆን ዘንድ መልካም አይደለምና እግዚአብሔር በአዳም ጎን የነበረችውን አጥንቱን ሴት አድርጎ ሰራት፣ ወደ እርሱም አመጣት። በዚህ ታላቅ ምስጢር የአዳምና የሔዋን ብቸኝነት ተደመደመ። የዛሬም ሙሽሮች የዚህ ክብር ተካፋዮች ናችሁና ለዚህ ያበቃችሁን ጌታ አመስግኑ። ለዚያ በቃህን እግዚአብሔርን አመስግነው። ለዚያ በቃሽን እግዚአብሔርን አመስግኘው። ከዚህ የበለጠ የሚሠራው እርሱ ነውና በሰርጉ ጠሩት ሙሽሮቹ ከእናቱ ጋራ። ለዚያ በቃህን እግዚአብሔርን አመስግነው። ለዚያ በቃሽን እግዚአብሔርን አመስግኘው። ከዚህ የበለጠ የሚሠራው እርሱ ነውና በሰርጉ ጠሩት ሙሽሮቹ ከእናቱ ጋራ። ከሰማይ ነው እንግዳው ሰማያዊ፣ በድንኳኑ የገባ የተገኘ ሳምራዊ። ፍቅር የፈሰሰበት አጋፔ ነው ማዕዱ፣ የጥምረታቸው ሚስጥር ከጌታ ነው ፈቃዱ። በማይዘነብል እምነት ተደገፉ በእርሱ ላይ፣ የዘላለም ነው ክንዱ ያቀፋችሁ ኤልሻዳይ። ቃል ኪዳናችሁ ሰምሯል አርፎበታል ማይተሙ፣ የማይሻር ጽኑ ነው አክብሮናል በደሙ። የጸናችሁ ሙሽሮች ተስፋችሁ ተፈጽሟል፣ የሕልማችሁ ሚስጥርን የታረደው በግ ፈቷል። አዳምሽን ቀስቅሷል ዛሬ በውን ልትኖሩ፣ ንፉለት መለከቱን በእምቢልታ ዘምሩ። የዜማውን መሰንቆ እዝራና ውሰድ በሉት፣ ይምጡ ባለጸጎቹ ለዝማሬ እንዲቃኙት። ሰልፉን አስተካክሉለት ለከበረው ምስጋና፣ ወደ ሰርጉ የመጣው ይባርከናል ገና። ከዚህ የበለጠ የሚሠራ እሱ ነውና
ቀድሞ ዱቄትሽ ከማድጋው አይጎልብሽ ፈጽሞ በበረከት ተሞልተሽ ለብዙ ትተርፊያለሽ ዘርሽ አይቆጠርም በምድር ትበዣለሽ። ያጸናቸው አምላካችን እኛንም በቸርነትና በእግዝእትነ ማርያም ማለት ስናውቅ በደብረ ሳናውቅ በስህተት ከልጅነት እስከ እውቀት የሰራነውን አባሳት
የጸጋይ ቃል ኪዳን ቀለበት ባሉ ዘንድ እንማልድ። ኃይለ ማርያምና ወልድ መስቀልነታቸው ማሰሪያ ምልክት የሆነላቸው ዘንድ ካንተ በረከት ይሻሉና በዓለሙን ማሰሪያ ተቃራነት የተዘጋጁ እንዲሆኑ መካከላቸው የማይለይ ፍቅር የሆነላቸው ዘንድ ይህም ቤተክርስቲያን ላይ የመሰረተውና የጠበቀው ፍቅር ነው። እያንዳንዳቸው ተስማምተው አጸኑት በአንድነት ማሰሪያ የሆኑ ዘንድ አንተ የፍቅር ማሰሪያና ቃል ኪዳናቸውን በሕግ አዛልና በመካከላቸው መግባባትን አድርገሃልና ያን ጊዜ ጌታችን ያመቃችን የመድኃኒታችን ኢየሱስ ክርስቶስን ትእዛዝ ይፈጽሙ ዘንድ እሱም ጌትነት ክብር ስግደትን የሚገባው ነው ከአንተ ከመንፈስ ቅዱስም ጋር አሁንም ዛሬ ዘወትር ለዘላለሙ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተባረከች ልጃችን ኦርቶዶክሳዊት የምትሆን የከበረች ንጉሣዊ የሚሆን ምንጮኛው ልጃችን ተክሊል እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ ስብሐት ለመንፈስ ቅዱስ አብ ወመንፈስ ቅዱስ ዘዘልፈና ለማለት ትንሽ ዞር ዞር በእጃቸው ሰውን በእጅ ሰውን የፈጠረ ሆነው ዘንድ የተተረዋ አምላክ ሆይ አሁንም ጌታችን ወይ ለዚህ ለሁለቱ ወጣቶች ሙሽራውና አዋጁ በአንድነት በማዋዳቸው አንድ የመሆናቸውን በቅስታቸው በማስዳያ የሚሆኑ ዘንድ ሰላሜን ለሁላችሁ ሰጣችኋለሁ፣ ሰላሜን ከሁላችሁ ጋር አትባለሁ አላቸው። አንተ የሁላችን ስላለና እኛም ወደ ላይ ክብርና ምስጋና እናቀርብልሃለን። ከአንድ ጀግንና ህይወትን አሁን በየጊዜው ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይን በከዋክብት ያስጌጥ ምድርን አይነቱ ብዙ በሆነ አበባ ያሳመርከው ሰማያዊ ሀብትና ምድራዊ ረፍትን ለሰው የሰጠ አሁንም ደግሞ አንተ ሰውን የምታፈቅር ይቻል ወይ ይህችን የከበረች ልብስ ትባርክ ዘንድ እንልሃለን። የሚወዷት ለሁለቱ ባሮች በቸርነት የደስታ የክብር የመዳን ልብስ ትሆንላቸው ዘንድ የደስታና የሐሴት ልብስ ትሆንላቸው ዘንድ ልብሳቸው በሥጋቸው በመንፈሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅን በመሥራት ሕይወታቸው የንጽሕና የሰላም የጤና ይሆንላቸው ዘንድ የሰማይና የምድር በረከት ስጣቸው። በዚህ በምሥራቅ ባለጸጋ አድርጋቸው። ጌታቸውን በበረከት ሁሉ ሙላ። በየጊዜው ሁሉ ፈቃድን ለመሥራት የበቁ አድርጋቸው። አንተ ርኅሩህና ቸርነት የበዛህ ነውና ቸር ከሚሆን አንተ ትክክል ከሚሆን ሕያው ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና ይገባል ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ ስብሐት ለመንፈስ ቅዱስ አብ ወመንፈስ ቅዱስ ዘዘልፈና ለማለት ሁሉን ያዝ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባት ወይራ ፍሬ ቅባት መሪሳትን ነቢያትን እየቀባ ሰውን የምትወድ ቸር ወይ ጌታ መላንተን እንመናለን ማልዳለን። ይህንን ዘይት ባርክ ዘንድ ሁለቱ ባሮች ለኃይለ ማርያምና ለወለተ መስቀል የሚያቀርብ ዘይት ይሁን። የጽድቅና የሕይወት ማሰሪያ ይሁን። የማይጠፋ ንጽሕ ያለው ቅብ ይሁን። የማይተወልድ በረከት መልክና
የተቀደሰው ስም ይሁን። ከአንድ ልጅ ከአንተ ትክክል ከሚሆን ሕይወትን ከሚሰጥ ከመንፈስ ቅዱስም ጋር ዛሬ ድረስ ለዘላለሙ አሜን። ይህን ቅባት ክፉ መንፈስን የሚቃወም ነው። ይህ ቅባት ለተቀደሱ ነፍሳት የሚሰጥ ነው። ይህ ቅባት ክፉ መንፈስን ለመቃወም ነው። ይህ የክብር ንጉሥ በሚሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ እሱም ሦስት የሚሆኑ አብ ወልድ መንፈስ ቅዱስ ስም የተመሰገነ ነውና አባት ሆይ ክብርና ጌትነት አቀዳጃቸው፣ ወልድ ሆይ ባርካቸው፣ መንፈስ ቅዱስ ሆይ ቀድሳቸው። አባታችንን አዳምና ሔዋንና አብርሃምና ሳራን ይስሐቅና ርብቃን የባረከ አምላክ ይህንን ጋብቻ ባርክ። እስራኤል የተባለ ለያዕቆብም ከልያ ጋራ ከራሔል ጋራ የባረከ አምላክ የሳሙኤል እናት ሐናንም የባረከ አምላክ ይህንን ጋብቻ ባርክ። የዮሴፍና ሴትን ዘካርያስና ኤልሳቤጥን የዮሐንስን እናት የተባረኩ ሴቶችን ሁሉ የባረከ አምላክ ይህንን ጋብቻ ባርክ። ዛሬ ዘወትር ለዘላለሙ አሜን። ጋብቻውን የባርክልን የቀድስልን ስራን ያሳደረን አምላካችን ስለሚሆኑ ሲያመጡ ሳይስቀርናውን ዘወሰን ፈሪሳውያንም የመጠኑት ወደ እርሱ መጥተው ሰው በደረጁ ሁሉ ሚስቱን ሊፈታ ይገባልና አሉት። እርሱም መልሶ እንዲህ አላቸው፣ ኦሪት ያለውን አላነበባችሁምን? ጥንቱን ወንድና ሴት አድርጎ የፈጠራቸው ባልና ሚስት እንዳደረጋቸው፣ ስለዚህም ሰው አባትና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ እግዚአብሔር አንድ ያደረገውን ሰው አይለይም። እንኪያስ የምትፈታበትን ደብዳቤ ሰጥተው እንዲፈቱ ሙሴን አዘዘ አሉት። ሙሴስ እንደ ልባችሁ ክፋት ሚስቶቻችሁን እንድትፈቱ አዘዛችሁ፣ ቀድሞስ እንዲህ አያደርግማል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎ ጌታ ለቅዳሙናቱ ነገራቸው። Thank you.
ይወስዷችኋል፣ ይህ መከራ ያገኟችኋል። በእነርሱ ላይ ምስክር ሊሆንባቸው እወቁ። የምትናገሩትን በልባችሁ አታስቡ። እኔ አንደበትና እውቀትን እሰጣችኋለሁ። በእናንተ ላይ የሚነሱ ይመስሏችሁና ሊከራከሯችሁ እንደሚችሉ
በነጠፈበት ጊዜ ባለበት በዓይነ መላእክት ተነጽፈን ባይሽሩት በእስራኤል ጊዜ ዝርተው የተወደዳችሁና የተከበራችሁ የደብራችን የፈለገ ብርሃን ሰንበት ትምህርት ቤት ወጣቶች አባቶችና እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? በአባታዊ ቸርነት እየባረከና እየቀደሰ ያቆየን ቅዱስና ገናና የሆነው አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። አትለይምና እናቱ እናታችን አምላክ ወላዲተ አምላክ ስሟ የከበረና የተመሰገነ ይሁን እና የወንድማችንን በዝማሬ ያጀ
የሰማዕቱ የቅዱስ እስጢፋኖስ እንደ አምላካችን እንደ እግዚአብሔር መልካምና በጎ ፈቃድ ባለችን በታደርገው በሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ ተመዝግቦ የምናገኘውን ኃይለ ቃል መነሻ በማድረግ ይሆናል። እግዚአብሔር አምላካችን በነገር ሁሉ ዛሬ እጅግ ተደራራቢ በዓል ከእግዚአብሔር እቅፍ ራቀ። ሌሎችም እንደዚሁ በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ጀምረን ስናነብ ለሶስት ሰዎች መክሊትን ሰጠ፣ ነግዱ አትርፉ ብሎ አበደራቸው። የመጀመሪያው ተበዳሪ ሰርቶ ነግዶ ወጥቶ ወርዶ ከነትርፉ ይዞ መጣ። ታዲያ ያንን ምን አለው? አንተ በጎ አገልጋይ፣ ቸር አገልጋይ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ አለ። በጥቂቱ ታምነሃልና በሚረከብ በጎ ልጆች እንዲሰጣቸው ትዳራቸው የተባረከ እንዲሆን የአምላካችን በጎ ፈቃድ ይሆነልን። ስለዚህ ሁላችንም የተሾምንበት ጸጋ አለ። በተቀመጥንበት የሥራ ዘርፍ ላይ በሐቅ ተሰራ። ይሄ ነው ሹመት። የግድ ስልጣን ትልልቅ ስልጣን ይዘን እዛ ተሽከርካሪ ወንበር ላይ መቀመጥ አይጠበቅብንም። ባለን ነገር እግዚአብሔርን ማስደሰት እንችላለን። በተሰጠን ነገር እግዚአብሔርን ማገልገል እንችላለን። ቀን ሰራተኛው ሳይቀር ታሞ አልጋ ላይ የዋለው ሳይቀር እግዚአብሔርን በተሰጠን ነገር ማስደሰት እንችላለን። ወገኖቼ ይህ ዓለም እያየነው ያሳልፈናል። በዚህ ዓለም ላይ ብዙ እናስባለን፣ ብዙ እንወጣለን፣ እንወርዳለን። ነገር ግን ያሰናብተናል እንጂ እኛ በዓለም ላይ ያሰብነውን ሆነን አናውቅም። ስለዚህ በተሰጠችን ጊዜ በተሰጠችን በዚች አጭር ዘመን እግዚአብሔር ደስ የሚሰኝበትን ሥራ እንስራ። የተሾማችሁ ስልጣን ያላችሁ ክህነት ያላችሁ አገልግሎታችሁን ከእግዚአብሔር ጋር ስሩ። የምትዘሩም የምትነግዱም ከክፉ ሐሳብ ወጥተን እግዚአብሔርን ደስ የሚያሰኝ ነገር እንስራ። እንደው ጥሎብን ስልጣን ላይ ያሉ ሰዎች ላይ ወይም ደግሞ አስተዳዳሪዎች፣ ኃላፊዎች ላይ እንሮጣለን እንጂ ከታች ያለነው እኛ ለሰው ለእግዚአብሔርም አልታመንም። ነጋዴው እኮ ነው ዛሬ እንጀራውን ትክክለኛ ተፈጸመ ዛሬ ሰርጋቸው ምስጋና ይግባው እንላለን ቸሮ አምላካችን